ሰላም እንደምን አላችሁ? እንኳን ወደ ብሩክቶትስ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ስለ ቦርደም ወይም ደግሞ ድብርት ነው የምናወራው። ቦርደም ወይም ድብርት ከዲፕሬሽን ወይም ድባቴ በጣም የተለየ ነው። ድብርት የምንለው ወይም ደግሞ ቦርደም የምንለው ማይንዳችን በሁለት ነገሮች መካከል ሲወጣጠር ነው። አንደኛው የሆነ ነገርን ማድረግ ፈልጎ ያ ነገር ፉልፊልድ ሳይሆን ሲቀር ወይም ደግሞ ያንን ነገር ማድረግ ሳይችል ሲቀር ነው። በሌላኛው መንገድ ደግሞ በቂ የሆነ የሚያነቃቃ ነገር ማግኘት ሳይችል ሲቀር የሚከሰት መሆኑን ጥናቶች ያመለክታሉ። እና ብዙ ጊዜ ሰዎች የሚደበሩት አንድ ነገር ማይንዳቸውን በደንብ ኦኪፓይ ማድረግ ሳይችል ሲቀር ወይም ደግሞ በደንብ ኢንጌጅ የሚያደርጋቸው ነገር ሲያጡ በዛን ጊዜ ድብርት ውስጥ ይገባሉ ማለት ነው። ብዙ ጊዜ ድብርት እንደ በጣም መጥፎ እንደሆነ ነገር ነው የሚሳለው። አብዛኛው ሰውም ድብርትን ስኬፕ ለማድረግ ወይም ደግሞ አቮይድ ለማድረግ የተለያየ መንገዶችን ይጠቀማል፣ ይጥራል። ከዛ በተጨማሪ ግን ማሰብ ያለብን ነገር ቢኖር ምንድነው ቦርደም በራሱ ወይም ደግሞ ድብርት መጥፎ ነገር አይደለም። ሁሉ ጊዜ ቦርደም በሚኖርበት ጊዜ ወይም ደግሞ ድብርት በሚኖርበት ጊዜ ክሬቲቭ እንድንሆን የተለያዩ ነገሮችን ማድረግ እንድንችል እድልን የሚሰጠን እንደሆነ እንደዚሁ የተለያዩ ጥናቶች ወይም ደግሞ ጽሁፎች ያመለክታሉ። ሰሞኑን ዩቲዩብ ላይ አንዳንድ ቪዲዮዎችን ስመለከት ነበርና ሰዎች ከሚናገሯቸው ነገሮች መካከል አንዱ ምንድነው ስልካችን በተደጋጋሚ ጊዜ እኛ ጋር ስለሆነ አቬይለብል ስለሆነ እሱ ላይ ጊዜያችንን እናጠፋለን። ስልካችን ደግሞ እንደ ዲስትራክሽን ነው ወይም ደግሞ እንደ ማዘናጊያ አይነት ሁኔታ አድርገን ልንወስደው እንችላለን። እና ይህንን በምንጠቀምበት ጊዜ ለቦርደም ስኬፕ ልናደርግ እንችላለን። ነገር ግን ከሜንታል ሄልዛችን ጋር በተያያዘ ከአቴንሽን ስፓናችን ወይም ደግሞ ትኩረታችን ጋር በተያያዘ እና ፕሮዳክቲቭ የሆኑ ነገሮችን ከመስራት ጋር በተያያዘ በጣም ከፍተኛ ጫና የሚያደርስበት ሁኔታ ነው የሚኖረው ማለት ነው። ስለዚህ ቦርደም በሚመጣበት ጊዜ ስኬፕ ለማድረግ ወይም ደግሞ ዲስትራክት የሚያደርጉን አጫጭር ቪዲዮዎችን ማየት ሊሆን ይችላል፣ ሶሻል ሚዲያ ስክሮል ማድረግ ሊሆን ይችላል። እንደዚህ አይነት ነገሮች ላይ ሮጦ ከመሄድ ነገር ግን እዛ ላይ መቆየት፣ ከዛ በኋላ ምን አይነት ክሬቲቭ አይዲያ እንደሚመጣ ማሰብ ወይም ደግሞ መጠበቅ የሚሻል እንደሆነ ነው ብዙ ጊዜ ጥናቶች እና የተሞክሮች የሚያሳዩት ማለት ነው። እና ቦርደም ሁልጊዜ ስኬፕ ልናደርገው ወይም ደግሞ ሁልጊዜ ፋይት ልናደርገው የሚገባ ነገር ሳይሆን ነገር ግን በተወሰነ መንገድ አብረነው ቆይተን ከዛ በኋላ ወደ ፕሮዳክቲቭ ወደሆነ ነገር እንዲመራን እድልን ልንሰጠው የሚገባ ነገር እንደሆነ ማሰብ ይቻላል። ቦርድ ስንሆን ማይንዳችን ብዙ ነገሮችን ያስባል፣ ብዙ አይዲያዎችን ያወጣል፣ ያወርዳል። ከዛ ውስጥ ደግሞ ፕሮዳክቲቭ የሆነና ጥሩ ነገር ሊሰጠን የሚችል ነገር አይጠፋም ማለት ነው። እና ከዛ አንጻር ማሰብ ይቻላል ማለት ነው። እናንተ ስለ ቦርደም ምን ታስባላችሁ? ሰሞኑን አውት ኦፍ ማይ ስከል የሚል መጽሐፍ እያነበብኩ ነበርና እዛ ላይ በተለይ ምሳሌ የሚሰጠው ሁኔታ አለ። ለምሳሌ አንድ ሰው እንጃ ፈቃዱን ሊያሳድስ ይሄዳል። ከዛ በኋላ ይጠብቃል። ስለዚህ ወረፋ አለ፣ እየጠበቀ ነው። ቆይቷል። ከዛ በኋላ ትዝ ሲሉ ስልክ ያለ ብሎ ያስባል። ከዛ በኋላ ስልኩን ያወጣል፣ ረጅም ሰዓት ስክሮል እያደረገ ይቆያል ማለት ነው። እና ይሄ ደግሞ ማይንዱ በአንድ ነገር ላይ ፎከስ እንዳያደርግ ቺፕ የሆነ ዶፓሚን ብቻ እንዲያገኝና ለተወሰነ ጊዜ ብቻ ስቲሙሌትድ ሆኖ ለረጅም ጊዜ ላስት የማያደርግ ትኩረትን የሚሰርቅ አክቲቪቲ ላይ ብቻ እንዲጠመድ ሊያደርገው ይችላል። እና ከዛ አንጻር ነው የተመለከተው መጽሐፉ። እሱ መጽሐፍ እንድታነቡ ሬኮመንድ አደርጋችኋለሁ። እናንተ ማሳባችሁን አካፍሉኝ። ላይክ፣ ኮሜንት፣ ሰብስክራይብ ማድረግ አትርሱ። አመሰግናለሁ።